እንዳንተ ሁሉም መጽሐፍ የሸመደዱ የተማሩ ዑለማዎች አሉን። ከነሱ ጋር አስገባባሃለሁ። ቤተሰቦቼ አሉ ራሳቸው እነ አቡ ሃይደር ቤተሰቤ ነው። ያ ደስ ይለናል። ሙባረክ ኤኒ ታይም እኔ ፍሪ ነኝ። ኤኒ ታይም ማለት እንደዛ ስል እንደው እንትን ማለት ሳይሆን እንደዚህ የተሻሉ ሰዎች ከመጡ ኤኒ ታይም እነሱን ልቀበል እችላለሁ። ኤኒ ታይም በማንኛውም ሰዓት በማንኛውም ቶፒክ ደስ ይላል። እንኳን ሬዲ ሆንክ አንተም ችግር የለውም። ያ በተረፈ መስመር ስልክ አስቀምጥልኝ በውስጥ ፎሎ አድርገኝ። በውስጥ እናወራለን። ፎሎ አድርገኝና ቴክስት አድርግልኝ እናወራለን። አይሻልም? አይ ፎሎ አድርጌ ያለው ዝም ብለህ ስልክን አስገባልኝ። ችግር የለውም። ከኔ ጋር ጨርሳል። እሺ ስወርድ መልስላለሁ። እናወራለን። እሺ መልካም። እሺ እሺ أعوذ بالله السميع العليم من الشيطان الرجيم. أعوذ بالله العظيم من الشيطان الرجيم. بسم الله الرحمن الرحيم. تبت يدا أبي لهب تزمي لي من النوم تاكل الناس سكروا ما كسب يسلى نار. كاي عندي ميتارجي ያለው ተዝመን እንዳለ ታውቃለህ። የሆነ ሴትን መሐመድ ሊያገባት ፈለገና ጠየቀ። ከዛ ምን አለች መሰላችሁ? አቡዙ ቢላሂ ሚነ ሸይጣን ረጂም ምናምን አለችና ካንተ ባላ ተጠቃለው ብላለችው። ከዛ ወዲያ ለምንድን ነው ስትባል ንግስት ወራዳን ያገባል እንዴ ብላለች ማለት ነው። እና ልክ ሰይጣን እንደመጣባት ነብዩ እኮ ሊያገባት እንትን ብሎ እኮ እና እኔ አትቀባጥር፣ ዝም ብለህ አትቀባጥር፣ ላውራ አትቀባጥር፣ ዝም ብለህ አትቀባጥር፣ ምስኪኖችን ሰብስበህ አትቀባጥር፣ ዝም ብለህ አዳምጥ። ካዳመጥክ እሺ ምን ላይ ጥያቄ ቶፒክ ንገረኝ። አንድ ቁርአን ክፍል ትቀራለህ? ቶፒክን ንገረኝ። መቀባጠሩን ተውና ቶፒክን ንገረኝ፣ እነግርሃለሁ። ችግር የለም። ምንድነው? መልካም። እሺ ቁርአን ግልጽና የተብራራ ነው ወይ? ማነው ቁርአን የከፈተው? ምንም ሸክ የለውም። እኛ አንጠራጠርም። ምክንያቱም የኛ ቁርአን ማለት ለ1400 ዓመት በሰነድ የተቀመጠ መጽሐፍ ነው በዓለም ላይ። ይሄ ነው ከተጻፈ ከ300 ዓመት በኋላ አይደለም። ሳዳምጥ አንተ ማለት ተጠራጠረው ነብይ እንኳን የሚጠራጠር እንደሆነ ቁርአኑ ነው የሚናገረው። ሱራ 9 ባይ አዳምጥ 94 ተብሎ አይደለም የተጻፈው ቁርአን። ነብይ እንኳን ቢጠራጠር እኔ መጠየቅ እንዳለበት ይናገራል። አንተ ደግሞ እኛ እንጠራጠርም ትላለህ። ቴንኪው አንተ ከነብይ ትሻላለህ ማለት ነው። ነብይ ራሱ ይጠራጠራል። ርዕሱን ታወራለህ ወይንስ ላጫውት በምታመጣው ሎጂክ? ነብዩ አልተጠራጠሩም። ውሸታም ነህ። ለንገረው ውሸታም ነህ በጣም። ቁርአን ነው የሚለው አይደለም ውሸታም። አላህ ነው ውሸታም የሚሆነው በመጠራጠር ስትሆን አትሳደቡ። አትሳደብ። ዛሬ ቶፒኩን ንገረኝ። ምንድን ነው ቶፒኩን ንገረኝ። እንደሌሉ አውቀህ ነው ሲጀመር የገባኸው ራሱ ንገረኝ ልመልስልህ። እና ቡኪና እነ ኢምራን እንደሌሉ ስላወቅህ ነው የገባኸው ራሱ። ዋይ እነሱ ልክን እንደሚሰጡ ታውቃለህ። ወላሂ ከነሱ እስኪ አንተ ድፍረት ካለ ከነሱ ውይይት አድርግ። ለእኔ ንገረኝ። ምስኪኖችን ተሰብስበህ አታጭበርብር። ንገረኝ ወድሜ ማይክ ያንቺ ቢያንስ አንቺ አይምሮ ግማሽ ስላለሽ ነብዩ ቁርአኑም ደግሞ በቀራ 2282 አካባቢ ለምስክርነት እንኳን ስለማንበቂ ግማሽ ስለሆንሽ ያው ቁርአኑ እንደሚለው ማለት ነው። አንተ ምስኪን ማይሰማ ስለሚሰጥ የወር አበባ የሆነችን ሴት እዛ ወንዶች ማለት ትግቢ አው ማይክ ትይዝና ሙቤ ይቀጥላል። አይሚን አሉች አብዶ ምናምን የሚለው ቶፒኩ ምንድን ነው? መስፈለግ ነበር የገባው። ነበር የገባው እየረበሽክ ነው። ቶፒኩ ምንድን ነው ንገረኝ። እሺ ቶፒካችን ምን መሰለህ? ቁርአን ግልጽ የተብራራ ነው ወይ ብዬ ጠየቅኩ ጥያቄ።
ቁርአን ግን ተባራ ነው ብለታምሩ ረጂም አስተቆጣባቸውና ሁልሚ ላስወጣሽ ነው አለበለዛ ማይካታንሺ ቁርአን ግልጽና የተብራራ ነው ወይ? ምንም ጥርጣሬ የለው እሱንቶ። እሺ ሌላ መልካም። ስለዚህ ለነገሮች ሁሉ የሚያብራራና መልስ ያለው ነው ማለት ነው ቁርአን። ግልጽ ነው። አቡላብ ማን እንደሆነ እስከ ቁርአን ላይ ማብራሪያ ስጠኝ። ምን አቡላብ እንደዛ የተሰደበው? አቡላሃብ ማለት የእስልምና ጠላት፣ እስልምናን በመጥላቱ የተነሳ ለነብዩ ጠላት ነብያችን አለይሂ ሰላም ሲያሳድድ የነበረ ከሚስቱም ጭምር አላህ በዚህ የተነሳ ለቅጣት ቁርአን አውርዶበት የወረደው ቁርአን በሱ ላይ ተፈጻሚ የሆነበትና ነብዩ መሐመድ ለትክክለኛነታቸው እንደ ማስረጃ ከተጠቀሱ አንቀጻቶች አንዱ የአቡ ለሃብ ነው። አቡ ለሃብ ነብዩን እንደዛ አዛ ካደረገ በኋላ በወቅቱ ዳዕዋ ሊያደርጉ ከልክሎ አዛ ሲያደርግ ከቆየ በኋላ አላህ ይህንን የቁርአን አያት በትክክል ስተረጉመው ማለት ነው ተበት የዳ አቢ ለሃብ ወተብ አቡ ለሃብ እጁ ተቆረጠች። ማ አግና አንሁ ማልሁ ወማ ከሰብ ማ አግና አንሁ ማልሁ ማለት ገንዘቡ አልጠቀመውም፣ ወማ ከሰብ የሰበሰበውም ገንዘቡ ሀብቱ ልጆቹም አልጠቀሙትም አይጠቅሙትም። ወምራአቱሁ ሚስቱም ጭምር ሐማለት አልሐጠብ እንጨት ተሸካሚ የሆነችው ይቺ ሴት ነብዩ መሐመድን ለመጉዳት ሆን ብላ ጫካ ሄዳ እሾህ ሰብራ አምጥታ እሳቸው በሚራመዱበት ቦታ ላይ ተነሰንስ ነበር በሌሊት ጧት ሲወጡ እንዲጎዳቸው። ከዛ በኋላ ይሄንን ሰበሰበላትና አላህ Subhanahu Ta'ala የዚህም ውጤቷ ምን እንደሚሆን ሲነግራት እቺ እንጨት ተሸካሚ የሆነችው ከጫካ ሄዳ ስራ ፈታ ሆን ብላ መሐመድን ለመጉዳት የኔን ነብይ መልእክተኛ ለመጉዳት ጫካ ሄዳ እሾህ ሰብስባ መጣ መሬት ላይ የምትነሰንሰው ሴትዮ في جيدها حبل من مسد የጀሃነም ማሰሪያ የሆነ ገመድ የውም القيامه ወይም በትንሳኤ ዕለት አዘጋጀላታለሁ ይላል። እንግዲህ ቁርአኑ ማለት ነው። ይሄ በምን ምክንያት ነው? በዚህ ነው። ይሄ ልክ ነብዩ አለይሂ ሰላም ይሄን የቁርአን አያት ሲያወርዱ ሴትዮዋ በንዴት ተቀጥላ ሴትዮዋ በንዴት አጨርሰኝ አንድ አመት አይደለም ማወራው አስጨርሰኝ አንተ እያወራህ ነው። ስለዚህ የሚሰማውም ሰው እንዲሰማ ላውራ ገብቷል። ከዛ በኋላ እቺ ሴትዮ ቀጥታ ነብዩ መሐመድን ለመጉዳት ወይም ለመበቀል ወደ ካዕባ ነው ሄደችው። ካዕባ ነብዩ መሐመድና አቡበከር በተቀመጡበት ቦታ ላይ ቀጥ ብላ መጣ። የታል መሐመድ አለች። የታል መሐመድ? አቡበከር ነው የምትጠይቀው። በጣም በሚገርም ሁኔታ አቡበከርና መሐመድ አብረው አጠገብ ላጠገብ ቁጭ ብለው ነበረ እያወሩ ነበረ። ነገር ግን እሷ ስትመጣ አላህ ሸፈናት። ነብዩ መሐመድን ማየት አልቻለች። አቡበከርን ግን አየች እና የታል መሐመድ ስትላቸው አቡበከር እያዩ በጣም ደነገጡ። አታያቸውም እንዴ አሉ። አታይም እኮ ሸፍኖባታል አላህ አሉ ማለት ነው። ትልቅ አሎሎ ድንጋይ ይዛ ልትፈነክታቸው ነበር የመጣቸው። በዚህ ድንጋይ አናቱን ነበር መበሳው፣ በዚህ ድንጋይ አናቱን ፈነክተው ነበር ብላ አወራች ማለት ነው። ከዛ በኋላ ግን ስታወራ ነብዩ አለይሂ ሰላም ምንም ነገር እንትን አላሉም፣ አልተናገሩም። አላህ ሸፍኖባታል አለች። ሄደች። እሷ ከሄደች በኋላ በሚገርም ሁኔታ ነብዩ አለይሂ ሰላም በቁርአኑ ላይ ስለወረደ ይሄ ትንቢት ተፈጻሚ ስለሆነ ለዓለም ወደፊት ቋሚ ስለሆነ ቁርአኑ ያ ሁሉ ነገር ተፈጽሟል። አቡ ለሃብ ሞቷል፣ ልጆቹም ሁለት ልጆቹም ሞተዋል፣ ሴትዮዋም ሞታለች። ነብዩ በህይወት እያሉ አንዳቸውም አልቀሩም። ለምን? እርግማኑ ተፈጻሚ ስለሆነ እንደው በመፈጸሙ የነብዩ ትክክለኛነት ተረጋግጦ ብዙ ሰዎች ይሄን ቁርአን ሊያምኑበት ችለው። አዳምጣው ደግሞ ተረቴን መልሱ። ለምን ትቆርጣለህ? ለምን ቆረጥ? ጨርስኔ ቆርጣው ሳልጨርስ ለምን ቆርጣለህ? አልጨረስኩም። አልጨረስኩም። ሳልጨርስ ብዙ ተረት አወራህብን እኮ ለጠየቁ ተረቶች አሁን ላወራው ሁሉ ማለት ነው። ቆይ አዳምጥ። ተረት እውነታ ነው። አንተ ባሰማ የማትችል ከቁርአን ላይ ቶታል የገባው ዝጠይቀኝ አንተ ዝም በልና አዳምጥ። እዚህ እኮ 24 ሰዓት የምታወራበት እንትን እኮ አለ። አዳምጥ። ላወራኸው ጠይቃለሁ።
ወንድ ከሆንክ አንተ ዝም በልና አዳምጥ። ቤቱ የተከፈተው አንተ ሚውት አታርገው። አዳምጥ ቆይ 10 ጥያቄ ጠይቃለሁ ላወራኸው ማለት ነው። ያወራኸው ላይ ቆሜ 10 ጥያቄ ጠይቃለሁ። እየገለፈጥክ ምን ታበላሻለህ? እስልምና መልስ የለውም፣ ተረት ነው። ያውን ተሞልቶ የመጣው ነው። ይሄ ኡስታዝ ይሆናል። ቆይ ይሄ ኡስታዝ ሊሆን ይችላል ወይንም ደግሞ ቅዱስ ላይ ተረትን። አዳምጥ፣ አትበሳጭ፣ ተረጋጋ። ማይክ ያዝ፣ ክብር ይኑርህ። አከበርኩ፣ አዳመጥኩ። አንዴ አትበል። ስማ እኛን አንድ ደቂቃ ግማሽ ሰዓት ግማሽ ደቂቃ እየሰጠን አዳም ተረጋጋ። ረጅም ሰዓት አዳመጥኩ። አዳም አወርዳለሁ። ተረጋጋ። አላዳመጥክም። አዳምጥ። ቆይ አዳምጥ። 10 ጥያቄ ጠይቃለሁ። አሁን ያወራኸው ላይ ታሾፍ ነው እንዴ? ሁለቱን እንኳን ካልመለስክ እኔ ንጽጽር ለአንድ ወር ያህል አቆማለሁ። ትስማማለህ? ዝም በል እባክህ። የራስህ ጉዳይ። አታቁም ስትፈልግ ሺህ ዓመት ለፍልፍ። ግን ምንም ነገር ጥያቄ እኮ የለም። አንተ አሉባልታ ነው ያዝከው። ተረትማ ነው የሚነግረኝ። መቼ አጣሁኝ? የአባባ ተስፋዬ የነሳቸውን መልስ ማዳመጥ መወያየት አያስፈልግም። እና ቡኪ እንደሌሉ አውቆ አንቺ ደግሞ ተረጋጊ። አንተ ምስኪኖችን እየሰበሰብክ ቀልድ። ማይክ ያዝ። በቃ የማዳመጥ ችሎታ ከሌለ ማይክ ያዝ። አለም ወራጅ አሉቺ አብዶ ሜቢ የተሻለ ሰው ይመስለኛል። ሚዩት አታርገኝ። ለምንድን ነው ሚዩት የምታርገው? አወይን አስጨርሰው። እያወራ ነው አይደል? አስጨርሰው። አልጨረስኩም። ስማ ጠይቀኝ። ምንድነው? ጠይቀኝ፣ መልስልሃለሁ። ሳልመልስልህ አታውርድ። አንድ ሰከንድ ሲያወራ ሰው አትገልፍጥ። ድድህን አትገልብጥ። ምንም የሚያስቅ ነገር የለም። እምነት ነው። ሳቅ ሱና ነው ብሏል ነብይ። መሳቅ ሱና ነው። ሳቅ ብሏል። ረስታው ነው። በውሸት ነው እንዴ የምትገለፍጠው? ረስታው ነው። በውሸት ሃይማኖት አይሳቅም። የለም ስማ ምን አይነት ወሬኛ ነው ባለ ሲጀመር አውይ ውጣ። አንተም ውጣ፣ እኔም እወጣለሁ። ውጣ። ይሄ ያውቆ ነው፣ እያላገጠ ነው። ሴታ ሴት መልስ የመቀበል ጆሮ የለህም አንተ። መልስን የመስማት ጆሮ የለህም ሲጀመር ማለት ነው። እሽከታችሁና ታብታብ እያደረግሽ አዳምጪ። አዌ ማታዳምጥ ከሆነ ትሆናለህ እኮ። ለመለመን ነው ሌባ፣ ለመለመን ነው። ስማ ይሄን ለመከሰብ የነብይ ስም ታጠፋለህ። አይኔ ይጥፋ። አንተ ይችን ለመለቃቀም ብለህ ታብታብ ለመለቃቀም ብለህ ለቃቃሚ እንዴ ነብዬም እንደዚህ እኮ ነው። ተሳድቦ አላጋጭ። በሃይማኖት ታሾፋለህ። እኛ እኮ በሃይማኖት እንድናሾፍ አልፈቀደልንም እስልምና ዲናችን ከልክሎናል። እንደዚህ ነው ያደረገው። አዌ ነብይህም ስድቡን ታንተ የሚለየው ምንድነው? አላህ ነገረኝ ብሎ አቡላብን ሰደበው፣ ረገመው። አንተ ደግሞ ቀጥታ ነው እየተሳደብክ ያለው። አላህ ነግሮ ነው አይደል? ይሄንን አሁን መሰድበኝ ልክ እንደ ነብይ ማለት ነው። ወላሂ ነብይን መስደብ በጣም ከባድ ነገር ነው። እኛ ኢሳን እናከብራለን፣ እኛ መርየም እናከብራለን፣ እያንዳንዱን ነብይ እናከብራለን። who cares? ያንተን ኢሳ ያንተን ኢሳ እናከብራለን። አላህ እንደበተን ምንድነው? ተረጋጋ፣ ውሃ ጠጣ ወንድማችን። ባስታርድ ከነብይ አልብስም። ሳያል ቡኻሪ 1913 ላይ ከኔ በላይ ደደብ የለም ያለው ነብይህ ነው። ሱረቱ ረሱላህ ላይ ፕሮፌት መሐመድ ፔጅ 252 አንብብ። ደደቦች ናቸው የኔ ተከታዮች እኔም ብሏል። ወይንም ተላህጫም ዝም ብለህ አታውቅም። አረብኛ ይታወቅ። ስማ አረብኛ ቀቅለ ብላው። በቀራ አያ 79 ላይ ተፍሲር ኢብን ከሲር ሙሐመድን ምን አድርጎ ያስቀምጠዋል? የመሃይማን ምሳሌ ብሎ ያስቀምጠዋል። ታላቁ ሙፈሲር ሱራ 279 በፈሰረበት ላይ ኡመዩን የሚለው ብዙሃን ሲሆኑ መሃይማን ማለት ነው፣ ለነብዩ ሲሆን ኡሚ የሚለው ለአንድ ሲሆን ነው ብሎ የመሃይማን ምሳሌ አድርጎ አስቀምጦለታል። የምትከተለው ማን እንደሆነ ሜቢ ከዚህ በላይ ሊጨምርልህ እችላለሁ። አሉቺ አብዶ ተረጋጉ። ከኔ ጋር እያወራችሁ መሆኑን እወቁ። በመረጃ አውሩ፣ ያለ መረጃ አታውሩ። አንድ መረጃ ያለ መረጃ ያወራሁትን ራሱ አታመጡም። አይደለም አሁን ከዛሬ ዓመት በፊት የሆነ ቀሌ እንደዚህ ቪዲዮ ሰምቻለሁ ወይም ስታወራ ሰምቻለሁ ፎይ ያለ መረጃ ወርታላ ቻሌንጅ አደርጋለሁ የሚለኝ ካለም እስቲል እኔ እቀበላለሁ ቻሌንጅ።
70% ኢሚዲየትሊ ያንን መረጃ ማምጣት ካልቻልኩኝ 30% አልፈልጌ ቢሆን በደቂቃ ውስጥ አመጣዋለሁ። ነገር ግን ውሸት ልናገር አልችልም፣ ያለ መረጃ ላወራ አልችልም። ዝም ብለህ ግን አታልቅስ። እኔ በመረጃ ነው የማወራው። አሎቼ አብዶ ይሰማል። አሎቼ አብዶ የአብዶ ልጅ ስም አስቸጋሪ ነው። አይ ቲንክ በስርዓት ጠርቼዋለሁ፣ አልጠራሁትም፣ አላውቅም። ወይ ጉድ! እስልምና በቃ ከመፈክር ውጪ አንድ መልስ ያለው የለም። መፈክር። ምክንያቱም በህፃንነታቸው ዝም ብለው ሞልተዋቸዋል። ያንን የተሞሉትን መጥተው ነው እዚህ የሚያለቅሱብኝ ማለት ነው። እኔ ሶፍት የለኝም፣ ደሃ ነኝ እንደምታዩት። እና ለእናንተ ሶፍት መግዣ ኬዛ አመጣለሁ። አታልቅሱ፣ ገዝቱን አታቆሽሹብን። በየየ ነቢያችሁ ሰማይና ምድርን ከመፍጠሩ በፊት አላህ ሰማይና ምድርን ከመፍጠሩ በፊት የአቡላብ እጆች የጠፉ ከሰሩ፣ እሱም እሷም ሚስቱም ማለት ነው። እንጨት ተሸካሚ ስትሆን ከአንገቷ ጭርት የሆነ ገሃነም ይገባሉ እያለ ይቀራ ነበረ። ነንሴንስ ነው። ልክ አይኔ ያለኝ እኔ ስወለድ ጀምሮ አይኔ ያለ አፍንጫ ያለ አላህ ኢተርናል በሆነ ሁኔታ ዘላለማዊ በሆነ ሁኔታ እንደዚህ ሲል ነበር እያሉ ነው የሚያምኑት እኮ። ቃሉ ቁርአን ማለት ነው ፍጡር አይደለም፣ የአላህ ቃል ነው ብለው የሚያምኑት። ያ ቃል ደግሞ ሰማይና ምድርን ከመፍጠሩ በፊት ቁርአንን አላህ ይቀራ ነበር ይሉናል። ምንድነው የሚቀራው? ስድብ። አረ ሼም ነው፣ አረ ሼም ነው። ከምር ከረድን እንኳን እንዳመጣ እንኳን ቆየ ብቻ ስድብ ነው እንዴ? ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ለምን ትሳደባለህ? ግን ብቻ ለምን ትሳደባለህ? አሁን እየሰደብኩ ነበር። ምን ብዬ? ስድብ ብቻ ነው የሚያምር። ምን ብዬ ተሳደቡ? አይ አንተ አሁን ያወራው ቁርአን ውሸት እያልከው አይደል እንዴ? እና እውነት ነው ልለው ፈለክ እንዴ? እውነት ነው ካልኩ እኮ እኔ ሙስሊም መሆን አለብኝ ቁርአን እውነት ከሆነ። እሺ በአሁኑ ሰዓት ከማን ጋር የምትወያየው ካለ ከሙስሊሞች ጋር የምታወራው እንደዛማ እና ካለዶንስ ከሙስሊሞች ጋር ሳወራ የግድ እኔ ቁርአን እውነት ነው ብዬ ማውራት አለብኝ እንዴ? እውነት ነው ብዬ ካልኩኝ ለምን እከራከራለሁ? ሲጀመር ከረድን በትክክል በአግባቡ እንጂ ማን ነው ዝም ብለህ በውሸት በመስዳብ በማጣላት ሳይሆን በአግባቡ መውያት አለብህ። ከረድን እሺ ሶሪ በቃ እሺ ከረድን ዩፈንም ሰላም አለይኩም ከረድን ወአለይኩም ሰላም ይሰማችኋል? በቃ አንተም ታወሪ ሰላም ታውቃለህ? እንዴት ነህ እፎይ? ሰላም ነው አሎቼ። ስጠራ እኮ አልሰማልኝ። ከረድን የሰማኝ ነው። ኔትወርክ ያስቸግራልና የሰማኩ ነው። አብዱ ሚውት አድርግ። ተራዳደክ። ኦኬ አሁን ይሰማል አሎቼ? አሁን ይሰማኛል። ሚውት አድርጉት ነበር መሰለኝ። መልካም እሺ። ጥያቄያችንን ሜቢ ሰምተዋል? ጥያቄ ሰምቻለሁ። ጥያቄ እንዳለ ሆኖ አሁን ለጥያቄ መልስ ልሰጥ ሳይሆን ትክክለኛ ንጽጽር የሆነ ነገር ነው። ኧረ በህግ አምላክ አሉቼ አንተን ተስፋ አድርጌ ነበር። ምክንያቱም ረጅም ሰዓት ስለቆየ ቢያንስ መልሱ ላይ ቀጥታ ትገባለህ ብዬ ነበር። ዛሬ ገባችሁ እንዳለ መልሱ መንካት አልፈለጋችሁም። እየየ ብቻ ነው። ኦኬ ችግር የለውም። ንገረኝ፣ ጥያቄውን ንገረኝ። አብሽር ችግር የለውም። እኔ ይሄን ያህል ቁርአንና ሐዲስ እንደሚለይ ታውቃለህ። በመጀመሪያ በመሰረቱ ቁርአን ቀርቻለሁ፣ ግን ሐዲስን አልቀረውም። በቃ ቁርአን ላይ ነው ጥያቄ። ኦኬ ችግር የለውም፣ ቀጥል። መልካም። ቁርአን በብዙ ቦታ ላይ ራሱን ግልጽና የተብራራው ነኝ ይላል። ታምንበታለህ? በዚህ ለነገሮች ሁሉ ልብ በል፣ ለነገሮች ሁሉ አብራሪ ነው ይላል ቁርአንን። ታምንበታለህ? በጣም በትክክል ነው። መልካም። ለነገሮች ሁሉ አብራሪና ግልጽ የሆነው ቁርአን ሱራ የጨርት ምዕራፍ ላይ ስለ አቡላብ የሚናገር ታሪክ አለ። አቡላብ ማን ነው? ምንድን ነው? ምን አጥፍቶ ነው እንደዛ የተሰደበው? እሱን አስረዳኝ እስኪ ከቁርአን። አቡላሃብ ማለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እንደ ጠላትነት የተፈረጀ ሰው ነው። አሉቼ ሶሪ ኢንተራፕት ስላደረኩ ቀደም የወጣውን ልጅ ታሪክ እንዳትደግምልኝ። ምክንያቱም እሱም አቡላሃብ ማለት የነቢያችን አጎት ነው፣ አጎት ነው፣ እንደዚህ ነው። ሚስቱ ደግሞ እንጨት ተሸካሚ ነበረች፣ ሾክ እያመጣች እንዲታደርግ ነበር። ታሪኩን ነግሮኛል።
አሁን ምን ብለኸኛል መሰለህ? ቆይ ቁርአን ለነገሮች ሁሉ ግልጽና አብራሪ ነው ስለሚል ሁሉን ነገር ነው ምንም ነገር ሳይቀር ግልጽና አብራሪ ነው የተባለው ቁርአን። አንድ ቁርአን ክፍል የወረደበት አቡላ ማን ነው? ምንድነው? ሚስቱ ምን አጥፍታ ነኝ? ማን ነች? ከቁርአን ላይ መረጃውን ብቻ ከሰጠኸኝ እኔ ይህንን ንጽጽር አቆምና ሶሪ ብያሉቼ በቃ ይህንን ቶፒክ አላነሳውም ብዬ ሽብልል ብዬ ወደ መኝታ አይሻልም? ታሪኩን አትንገረኝ፣ ሰምቼዋለሁ። ተረት ተረቱን ስላልሰማሁት ማለት ነው። መረጃ ብቻ ነው ፈልገው። ተረት ተረት ካልሆነ መረጃ ከቁርአን ላይ እንደዚህ ቦታ እኔ ይኸውልህ እስልምና የሚባል ነገር እስልምና የሚባል ሃይማኖት በመጀመሪያ ያለ መረጃ አንዲት ነገር የለም። በመጀመሪያ ማለት አሁን አንተ እንደምታውለው ጳውሎስ የጻፈው ወይ ደግሞ አናዘር ፐርሰን የጻፈው አይደለም። ይሄ የማይታወቅ አንዱ ሰክሮ አንዱ መጠጥ ጠጥቶ ምናምን የጻፉት አይደለም። ኦኬ ሌትስ ጎ ዳጫውታ ቁርአንን የጻፈውን ከቁርአን ላይ አንዱን አዳምጥ። አይቴክ ሻዳ ጋነም ገባለሁ። ከዛ በኋላ የቁርአን ጸሐፊ አንድ እንኳን ከቁርአን ላይ መረጃ ከሰጠኝ ሻዳ ጀል ጋነም ገባለሁ። ክፈት እስቲ የቁርአንን ጸሐፊ ጂኒ ነው የጻፈው። 72ኛው ምዕራፍ ሱረቱ ጂኒ ይባላል። የጂኒ ምዕራፍ ነው። ሁለተኛው ምዕራፍ ሱረቱ በቀራ የላም ምዕራፍ ይባላል። ላም ነች የጻፈችው። የጉንዳን ምዕራፍ አለ። ጉንዳን የጻፈው የመጎዳዳት ምዕራፍ ሚል አለ። የተጎዳዱ ሰዎች ነው የጻፉት። የቆርቋሪቱ ምዕራፍ አለ። ቆርቋሪት ነች የጻፈችው። የአቡላ የጭርት ምዕራፍ ይላል። ጭርቱ ነው የጻፈው። ማን ነው? የማን ነው እሱ? ቁርአን ውስጥ አንዱን ጻፊ ከቁርአን አሳየኝ እስቲ። ሻዳጄ ከነብይ ጋር ጋናም እንገናኝ እስቲ። ክፈትና አሳየኝ። ቁርአንን የጻፈው ከሌላው ሚል እስቲ ከቁርአን ላይ ጋይድ መጽሐፍ ቅዱስ ላይ ለመተቸት ትሞክራለህ እንዴ? ታስባለህ? እስቲ ክፈት እስቲ አንተ። የጳውሎስና የማቴዎስ ሚል ወንጌል አለ ይለኛል። የጂኒ ምዕራፍ ሚል ተሸክመ የመጎዳዳት ምዕራፍ ሚል ዘ የላም ምዕራፍ ሚል ዘ ላም ነች የጻፈችው። አንተ ኤፎ ቋዳንት ኤፎ እንደዚህ አይነት ደርቲ ጌም እጫወታለሁ ካልክ ከኔ ጋር በቁምና እሸክማለሁ። ክፈት አንዱን እስቲ። አንድ ነው የጠየቅኩህ እኔ ኢንተርናል ኤቪደንስ ተጠቅሜ መጽሐፍ ቅዱስም እንደጻፈው ላሳይ ይችላለሁ። አንድ ኤቪደንስ ተጠቅመህ አንተ ከቁርአን ላይ አንድ ሰው መጽሐፍ ቅዱስ ቁርአንን የጻፈውን እስቲ ኢንዲኬት አድርገኝ። ኢንተርናል ኤቪደንስ ተጠቅመህ ቁርአን ግልጽና የተብራራው ነኝ ይላል። ሱራ 6 114 ላይ ከዚህ መጽሐፍ ውጪ ሌላ ትፈልጋላችሁን? ግልጽና ለነገሮች ሁሉ አብራሪ ሆኖ ይላል። ሱራ 11 1 ላይ፣ ሱራ 15 1 ላይ፣ ሱራ 12 1 ላይ፣ ሱራ 12 111 ላይ፣ ሱራ 43 ቁጥር 2 ላይ ለነገሮች ሁሉ ግልጽና አብራሪ ለነገሮች ሁሉ ግልጽና አብራሪ ሱራ 16 89 ላይ ምንም ነገር ሳይቀር ሁሉን ያብራራ ብሎ ይላል። እስቲ ክፈትና ሳየኝ እስቲ ማን የጻፈው ይሄንን ግልጽና የተብራራ የሆነ መጽሐፍ? ኢንተርናል ኤቪደንስ ተጠቅመህ አታደርገውም። እኔ ግን ከዘፍጥረት ጀምሬ እስከ ራእይ ድረስ ኤክስተርናል ኤቪደንስ አልጠቀም። መጽሐፍ ቅዱስን ብቻ ይዤ ማን እንደጻፋቸው ኢንተርናል ኤቪደንስ በዚህ ምክንያት እከሌ ብዬ እኔ መረጃ ላመጣልህ እችላለሁ። አታደርገውም አንተ ሰው። እንደዚህ አይነት ደርቲ ጌም እኔ ጋር እንዳትጫወቱ አትሞክሩ፣ አታስቡት። ኤፎ ወደ ቶፒኩ ባካርክ አብዱ እየሰማኝ ነው? እየሰማሁ ነው። እየየው ነብኝ እኮ ዛሬ በቃ ምንም መልስ ላይ የሚሰጥ የለም። እንዲሁ ትገባላችሁ፣ ታለቅሱብኛላችሁ። አንተ እኮ ነህ ሰው መልስ እንዳይሰጥ ራሴን ፊት ለፊት እየወረወርክ። ቀስ በል እስቲ። መረዳዳት እንደዛ አይደለም። ስለ አቡላብ ብቻ አውራኝ። ሆይዛ አቡላብ ማነው? አቡላብ ግልጽና የተብራራው መጽሐፍ እሺ አላህ ሰማይና ምድርን ከመፍጠሩ በፊት የአቡላብ እጆች ጠፉ ከሰሩ እያለ አላህ ይቀራ ነበር። ይሄን ታውቃለህ? አወኩ። አንተ በየትኛው አንግል ነው ተረዳው? ንገረኝ። አንደኛ አስበው እስኪ ይኸውልህ አብዱዬ ልብ በል። አቡላብ ጥፋቱ ምንድን ነው ከተባለ ሙሐመድ ጠዋት ተነሳ፣ ሰፋ ተራራ ላይ ወጣ። ተራራው ላይ ወጥቶ ጮኸ፣ ተጣራ። ሰዎቹ ምን ገጥሞት ነው ብለው ሮጠው ሄዱ። በሄዱበት አጋጣሚ ላይ ከሚመጣው ነገር አደጋ ልንገራችሁን አላቸው። አዎ ንገረን አሉት። ከዛ እኔ ግልጽ አስደንጋጫችሁ ነኝ፣ አስፈራሪያችሁ ነኝ አላቸው። ይሄ የጅል ነገር ነው፣ የነብይ መገለጫ አይደለም።
ስለዚህ አቡላብ ሽማግሌ ነው፣ አጎቱም ነው። በእርግጥ እንደ ሐዲሳችሁ መሰረት ቁርአናችሁ ባይልም ከዛ ምን አለው? አንተ ራስህ ጥፋ ብሎት ሄደ። ይሄንን ብቻ ስላለው ምን አመጣ? አንድ የቁርአን ምዕራፍ አወረደ። ምን ሚል? የአቡላብ እጆች ጠፉ፣ ከሰሩ፣ እርሷም እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት ስትሆን ገሃነመ እሳት ይገባሉ የሚል የቁርአን ምዕራፍ አወረደ። ይሄ የቁርአን ክፍል ተአምር ተብሎ በቢሊየን ሙስሊም በአረብኛ አማርኛው ስለማታውቁት ኢትዮጵያ ውስጥ ያላችሁ ሌላው ጋርም እንደዛው እንደ ተአምር በቃ ልክ ለህይወቱ እንደሚጠቅመው ተደርጎ ስድብ ያነባል። አንድ ሁለተኛ ቁርአን አንክሬትድ ነው ተብሎ ይታመናል። ፍጡር አይደለም ተብሎ ይታመናል። አላህ ራሱ ይህንን የቁርአን ክፍል ሰማይና ምድርን ከመፍጠሩ በፊት ይቀራው ነበር ይላል ሐዲስ። ደግሞ አላህ አሁን ምንም ሳይፈጥር የአቡላብ እጆች ሁለት እጆች ከሰሩ፣ ጠፉ፣ የሰራው ንብረቱም አልጠቀመውም፣ ሚስቱም እንጨት ተሸካሚ ስትሆን ጋንገቷ ላይ ጭርት ያለባት ገሃነመ እሳት ትገባለች እያለ አላህ ራሱ መቅራት ይቀራል ብለህ ማመን በራሱ ቃላት አይገልጹትም። ኤኒዌይስ ይህንን እኔ የምልህ ምንድን ነው እሱ ሙሐመድ ሰዎች ሲተቹት ወይም ሲፎግሩት ኦኬ እነሱ መተቻ ምን ያደርጋል ማለት ነው? አላህ ነገረኝ ያለ ወይ እንደሚያወርድ መገለጥ እንደሚያወርድ ሲምፕሊ መረዳት ትችላለህ። ከዚህ ማትረዳ ከሆነ ግን ሶሪ ሪፈር አድርግ፣ አንብብ፣ አይምሮን ሰፋ አድርግና ተጠቀምበት። ስታክ ያደረገ አይምሮ አንዳንዴ አስቸጋሪ ነው። ምንድን ነው እሱ ክርስቲያኖችስ ለምን ይሄን ያነሱታል በልና ከዛ ደግሞ ምክንያቶቹ በደንብ አንብባቸው። አንተ መች ጊዜ ሰጣቸውና ሰዎች መልስ ይሰጣሉ። ቀጥልሽ መልስ ስጠኝ። አንተ እኮ በጣም በራስህን ብቻ ይዘህ ይህ ውይይት አይደለም። በእርግጥ ይህ መላገጥ ነው። በነገራችን ላይ ለአንተ እኔ እንደኔ ሲያስብ የአንተ አኳኋን በቃ የማይገጥም ታሪክ እያወራህ ነው አንተ ራስህ ሳስበው። ብቻ ለአንተ መልስ ስጠኝ። እሺ አንተ ፈቀድኩልህ። ትመጣላችሁ፣ አስተያየት ነው ትመጣላችሁ፣ ለእሶ ነው። ምክንያቱም ይህንን ቶፒክ ጓይድ መልስ ካለ እኔ ልንገርህ፣ ስለ አንዲት ቅንጣት ነገር እንኳን መልስ አለው ቁርአን ላይ እንኳን በእኛ ባይሆን አንተ እንኳን አንተ ከሌላ ሃይማኖት ሆነ እንኳን ስለ ቁርአን ልታቅ ስለ ራሲ ምንድነው ባይብል አታውቅም። እኔ እርግጠኛ ሆኜ ባወራ ማለት ነው። ግን ይህን ነገር ለመረዳት ማታደርገው አክት ልክ አይደለም። አንተ እንዴት እስቲ በቀላሉ በየትኛው አይነት ምሳሌ እያለ እያወራ ይሄዳል የእናንተ መጽሐፍ። ግን ቁርአን ይህን በምን አማካኝነት ነው ያስቀመጠው የሚለውን ነገር አንተ ወደ ውይይት ልትወስድ አልቻልክም። እና ምን ይሁን እናማ ያው ርዕሱን ስታመጣ አስተማሪ የሆነ ርዕስ፣ ትችታዊ የሆነ አንተ ለምሳሌ አሁን ይሄን ልትተች ትችላለህ። አንተ የሰውን መልስ ሳሰማ ለምሳሌ አትበለኛ። ምክንያቱም ቁርአን መጽሐፍ ቅዱሳችሁ ለምሳሌ ይላል ብለህ ለምሳሌ ብለህ አታውራ። ቁርአን ለምሳሌ ብሎ ይጠቀማል። ስለዚህ ቁርአን በዚህ መስፈርት ምሳሌ ብሎ ከተናገረ ቁርአን አይሆንም ማለት ነው። የላሚቷ ምዕራፍ 27 ላይ 26 ላይ ምሳሌን ይጠቀማል ቁርአን። ቁርአንን ሽንት ቤት ከተተው ምሳሌ ስለተጠቀመ። ኤኒዌይስ ቶፒኩ ላይ ፎከስ አድርግና አቡላብ ማን ነው? ምንድነው? ከየት ነው? እንዴት ነው? ምን አጥፍቶ ነው የሚሄደው? ብቻ አውራኝ። ችግር አለበት አሁን ታውቃለህ። ቶፒክ ወጣ ሌላ ቦታ ትገባለህ። ቶፒክን ዝም አላልክም። ገብቶሃል አይደል? ያ ቶፒክ ምንድነው ያመጣው ቶፒክ ለኛ ምን ከሆነ ውይይት እናድርግበት። ብቻ ውሸት መስደብ ብቻ ነው ብቻ ትችት ነው እንደምታወራው እስካሁን ድረስ ማለት ነው። እሺ ከሬዲን ጥያቄ ምን ነበረ? አቡ ለሃብ ማን ነው ብለህ አትጠይቅም አንተ? ማን ነው? ከየት ነው የመጣው? ምንድን ነው? ስለ እርግማኑ ለምን ትጠይቃለህ? ለምንድን ነው የተረገመው ብለህ ጠይቅ እስቲ። በቃ ይብቃችሁ። በቃ እናንተ ሰዎች ምንም መልስ የላችሁ። ጥያቄው ምንድን ነው? አንተ ጥያቄ እያያችሁ ሰለቸኝ። እሺ ልጠይቅ እኔ ደግሞ በመጽሐፍ ቅዱስ ምንም እኮ መልስ እየሰጣችሁኝ አይደለም።
ታውቋቸዋል ግን? እሺ ምንድነው ጥያቄ? አንተ ጥያቄ እሺ ቀለል አድርግልህ። እሺ ቁርአን ያላቃለው አይደለ? ቁርአን በጣም አባይደር ገብቶላችኋል። አላቃለሁ። ቁርአን ያላቃለው አይደል? አዋ ኦኬ ያላቃል ፍጡር ነው። ፈራው ነው እንደ ወጣ ራሱ ፈርቶ ነው የምንፈራው አይደል? ያስገብችው ፎርጂዱ ነው ኦሪጂናል አልመሰለኝም። ኤኒዌይስ ቁርአን ያላቃለው ብለናል። ያላቃል ፍጡር ነው አይደል? ፍጡር አይደለም። አይደለም። ስለዚህ አላህ ቁርአኑን አስቀድሞ ይቀራው ነበር አይደል? ይቀራዋል ምን ነገር የለም። አው መጀመሪያ ላይ ነበር ቁርአን። ስለዚህ ይሄ ያላቃሉ አሁን ለምሳሌ የአቡላብ እጆች ሁለት እጆች የጠፉ ከሰሩ፣ ሚስቱ እንጨት ተሸካሚ ስትሆን ከአንገቷ ጨርት ያለባት የሚለው ቃል ኢተርናል ነው ማለት ነው። ዘላለማዊ ካላህ ጋር ልክ እንደ አይኑ እንደ ራሱ እንደ እጁ ምናምን ቢባል እንኳን እንደ አካሉ ይሄ ስድቡ ራሱ አላህ ጋር አብሮ ነበር ማለት ነው፣ ምንም ፍጥረት ሳይፈጠር